ኦኬ ጋይስ መጀመሪያ ዛሬ የምናየው ስለ ፈንድድ አካውንቶች፣ ስለ ሩሎቻቸው፣ ስለ ባለፈው ፓሲንግ ሪስክ ማኔጅመንት ፖስት አድርጌላችኋለሁ ብዬ ነግራችሁ ነበር። ፎርዋርድ አደርግላችኋለሁ መልሼ ወደ የራሳችሁ ቻናል ማለት ነው። ለዛሬ ግን እስኪ ከእነዚህ ፕሮፎርሞች አንዱን መርጬ ፈንዲንግ ፒፕስ እና ከስት ምናምን ይባላሉ። ኦልሞስት ዘሴም ስለሆነ ሩላቸው አብዛኞቹ፣ ነገር ግን በእኔ አንጻር ቤስት የምለው ይሄኛው ስለሆነ ከትሬዲንግ ኤክስፒሪየንሳቸው አንጻር ፕላስ ደግሞ ካላቸው ሪቪው አንጻር ማለት ነው አንደኛ ደረጃ ላይ ነው ያሉት። ከኤፍቲኤሙ ምናምን ሳይቀሩ እነሱን ራሱ ይበልጣሉ ማለት ነው። እና ይህንን ብሮከር ይህንን ፕሮፈርም ከዚህ በፊት እኔም ተጠቅምበት ነበረ። እንደምታዩት አሁን ፈንዲንግ ፒፕስ መጥቷል። ፈንዲንግ ፒፕስ እና አልፋውን አልፏል፣ ግን በፊት ዘፋፈርስ ነበረ። አሁን ላይ እነዚህ ሁለቱ ወጥቷል። ሴም አይነት ሩል ስለሆነ ያላቸው ምንድን ናቸው የሚሉትን እናያለን። ወደዛ ከመግባት በፊት መጀመሪያ ስለ አካውንት ታይፓቸው እናወራለን። እዚህ ጋር ሶስት አይነት አካውንቶች አላቸው። ሃይፐር ግሮዝ፣ ሃይ ስቴክ እና ቡትካምፕ ማለት ነው። ሃይፐር ግሮዝ ማለት ዋን ስቴፕ አካውንቶች ናቸው። ያ ማለትም የመጀመሪያ ፌዝ ላይ ራሱ ፓስ ብታደርጉ ፔይአውት የምታገኙባቸው ናቸው፣ ፔይአውት የምትወስዱባቸው ናቸው። ዋን ስቴፕ ብቻ ናቸው። ይሄኛው ሃይፐር ግሮዝ አካውንት ሪከመንድ አናደርጋቸውም። አንደኛ ከኮስት አንጻር ውድ ነው፣ ሊወደድባቸው ይችላል። ለምሳሌ የ5000 ፈንድ አካውንት እንደምታዩት $260 ነው እየተሸጠው። ፕላስ ለቨሬጁ በጣም ዝቅ ይልባቸዋል። ታይም ኢቭን ሊሚትድ ቢኖራችሁ ራሱ ፕሮፊት ስፕሊት ግን የሰራችሁትን መውሰድ ትችላላችሁ። 250 ብትገዙ ዘንድ የተቀረችው $150 አካባቢ የምትሰሯት ፌዟን ለማለፍ ጨምሮ ትወስዳላችሁ ማለት ነው። ነገር ግን ፌል ካረጋችሁ ግን ቶታሊ 260 እንደምትከስሩ ማወቅ አለባችሁ። ሃይፐር ግሮዝ ሳይሆን ሞር ማሳያችሁ ሃይ ስቴክ አካውንት ነው ማለት ነው። ነገር ግን የሶስቱ ዲፈረንስ ልንገራችሁ። ሃይ ስቴክ ማለት ቱ ፌዝ ነው፣ ፌዝ 1 እና ፌዝ 2። ቡትካምፕ ማለት ደግሞ ሶስት ፌዞችን ያካትታል። ያመጥም ፌዝ 1፣ ፌዝ 2፣ ፌዝ 3 ሶስት ፌዞች ማለፍ ይጠበቅባቸዋል ቢካም ፈንድድ ለመሆን ማለት ነው። ዛሬ የምናየው ግን ስለ ሃይ ስቴክ አካውንት ነው፣ ደግሞ ቱ ፌዝ አካውንት። ሁሉም ፕሮፎርሞች ላይ ያለው ሁለት ፌዝ ወይ ደግሞ ቱ ፌዝ አካውንቶች ናቸው። ስለዚህኛው ነው የምናየው ዛሬ ማለት ነው። ይፈትና ሲከፍት ድረስ ቱ ፌዝ ማለት አንድ ትሬደር ፈንድድ ለመባል ሁለት ስቴፖችን ማለፍ ይኖርበታል ማለት ነው። የመጀመሪያ ስቴፕ አንድ አካውንቱን ከገዛ በኋላ 8% መስራት ይኖርበታል። ሁለተኛ ስቴፕ ደግሞ 5% መስራት ይኖርበታል። እነዚህን ሲወስድ ደግሞ የታይም ገደብ የለውም፣ አንሊሚትድ ነው። እነዚህ ነገሮች እና አንዳንድ ሩሎችን እንዴት ማንበብ እንደምችሉ የቱ ጋር እንደምታገኙ አሳያቸዋለሁ ማለት ነው። ቬሪፊኬሽኑን ሪካፕቻውን ይለፍና እንደምታዩት የኛው ሃይ ስቴክ ቻሌንጅ ደግሞ ቱ ስቴፕ ፕሮግራም ነው። ይህንን ፕሮፎርም ከሌሎቹ የመረጥንበት ምክንያት ደግሞ የተሻለ ያልኩበት ምክንያት አንደኛ የ8 ዓመት ኤክስፔሪንስ ያላቸው ከኤፍቲኤሙ ቀጥሎ ትልቅ ዕድሜ ያላቸው ናቸው። ፕላስ ደግሞ ስፕሬድ ምን ያህል ለትሬደር ወሳኝ እንደሆነ ታውቃላችሁ። ዜሮ ስፕሬድ ነው። ኦልሞስት ፎሬክስ ፔሮች ላይ ዜሮ ነው፣ ጎልድ ላይ 1 ፒፕስ ነው ብቻ ማለት ነው። ስፕሬድም ይሄኛው አንዱ ነው ማለት ነው። ሌላኛው ስለ ቤዝ ሀገራቸው እስራኤል ነው። እንግዲህ ከዚህ ቤት ባላቸው ውስጥ ደግሞ የዊዝድራዋል ሪጀክሽን ሂስትሪያቸው ሎው ነው። እዚህ ጋር ስንመጣ የሁለት ፌዝ አካውንቶች ከ5000 እስከ 100000 ድረስ አካውንቶችን መግዛት ትችላላችሁ። እነዚህ ላይ ያለው ሩል ተመሳሳይ ነው፣ ታርጌቱም ተመሳሳይ ነው፣ ሪስኩም ተመሳሳይ ነው። በፐርሰንት ስለሆነ የምንለካው እዚህ ጋር ለምሳሌ ይህንን ፈንድድ 5 አካውንት እንደምታዩት ሃይ ስቴክ ትሬደር ወይ ደግሞ ዘፋይፈርስ ፈንድድ አካውንት ትሬደር ወይ ደግሞ ፈንድድ ለመባል እነዚህን ሁለት ስቴፖችን ማለፍ ይጠበቅባቸዋል ማለት ነው። የመጀመሪያ ስቴፕ ለማለት እዚህ ጋር ስትሬት ወደታች ያሉትን ነገሮች እናያለን። የመጀመሪያ ስቴፕ ለማለት አንደኛ የጊዜ ገደብ የለባችሁም፣ 1 ዓመት የሚቆይ ይችላል። ልጆቹ ላይ ምንም ገደብ የለባችሁም። ሁለተኛ ሚኒማም ፕሮፊታብል ዴይስ ማለት 3 ቀናት ፕሮፊታብል የሆኑ ቀናት ሊኖራችሁ ይገባል። 3 ፕሮፊታብል ዴይ ማለት ምን ማለት ነው? ለምሳሌ አንድ ትሬደር ይህንን 5K አካውንት ከገዛ 5K አካውንት ከገዛ ነገ ትሬድ አድርጎ $400 ሰርቶ መስራት ይችላል አይደለ? ምክንያቱም እዚህ ጋር ለምሳሌ ታርጌት ያለው ስንት ነው? ፕሮፊት ታርጌት 8% ነው። 8% ማለት $5400 ማለት ነው። ስለዚህ ይህ ሰውዬ ይህንን አካውንት 8% ሰርቶ ለምሳሌ ነገ
ዛሬ ገዝተህ ነገ 8% ብትሰራ ወደ ስቴፕ 2 ታልፋለህ ማለት አይደለም። ኮንሲስተንሲ ሩል አላቸው ማለት ነው። ኮንሲስተንሲ ሩል ማለት ነው ይህ ሰውዬ 8% በሰራበት ጊዜ ሚኒማም በ3 ቀናት ውስጥ ሚኒማም 0.5% ፕሮፊት ሰርቶ መኖር አለበት ይላል። እዚህ ጋር ዝቅ ስትል ታገኛለህ። a profitable day is a day when on which is closed position made a positive profit of at least 0.5% of the initial balance። ያ ማለት ነው ለምሳሌ አካውንቱ ዛሬ 5000 ቢያደር ቢያንስ ለምሳሌ እንደዚህ ቢሆን ያው ፕሮፊት ታርጌታችን $400 ነው። ዛሬ ገዛው ነገ 25 ቢሰራ ሰርቼ ቢዘጋ ፕሮፊታብል ዴይ 1 ራይት ሆኗል ማለት ነው። አሳክቻለሁ ማለት ነው። ከነገ ወዲያ ደግሞ እንደገና 25 ቢሰራ ዴይ 2 ራይት ማለት ነው። ስለዚህ አንድ ቀን ነው የሚቀረኝ ፕሮፊታብል ዴይ 3 3 ዴዮችን ፕሮፊታብል ለማድረግ። አሁን 25 ነው ኤግዛምፕል ያደረኩት እንጂ ከፈለጋችሁ 200 ሊሆን ይችላል 100 ሊሆን ይችላል፣ ግን ከ$25 በላይ መሆን መቻል አለበት የዘጋችሁት ፖዚሽን ማለት ነው። ለምሳሌ የመጀመሪያ ቀን $25 ወይ ደግሞ ሰከንድ ላይ ደግሞ $200 ወይም $300 ይልን በሉት የፈለገ ፕሮፊት ብቻ ከ$25 በላይ የሆነ ፕሮፊት ሰርታችሁ ብትዘጉ ዘን ሶስተኛ ቀን ላይ ደግሞ የተቀረች ወይ ደግሞ ለምሳሌ 25 ሰራችሁና ሶስተኛ ቀን ላይ $350 ብትሰሩ 3 ፕሮፊታብል ዴይ የሚለው ራይት ሆኗል። ስለዚህ አሁን ነገ ወደ ስቴፕ 2 ታልፋላችሁ ማለት ነው። እንዴት አሁን 3 ፕሮፊታብል ዴይ ማለት ነው ይህንን አካውንት ሚኒማም 3 ቀን ትሬድ ማድረግ ይኖርባችኋል ለማለት ዛሬ ገዝታችሁ ዛሬ ብታልፉት አይሆንም ማለት ነው። $400 እንዳለ ይሆናል፣ ምንም ችግር አያመጣባችሁም። ነገር ግን ገና ነገና ከነገ ወዲያ ትሬድ ማድረግ ይጠበቅባችኋል። ለምን 2 ቀን ይቀራችኋል ፕሮፊታብል ዴይ 3 ፕሮፊታብል ዴይ ለማሟላት ማለት ነው። ስለዚህ ይሄኛው አብዛኛው ሰው የሚሸወዳውን ማያውቀው ይሄኛው ነው። ሚኒማም ፕሮፊታብል ዴይ 3 ነው። ይሄኛው 3 ቀን ቢያንስ $25 እና ከዛ በላይ ክሎዝ ያደረጋችሁበት መሆን ይችላል አለበት። ወይም ደግሞ 2 ቀን 25 ዘግታችሁ ወይ ደግሞ 2 ቀን ውስጥ $200 $100 ምናምን ልትዘጉት ትችላላችሁ። ግን $400 ልትሰሩት ትችላላችሁ 2 ቀን ውስጥ። ነገር ግን ስቲል አንድ ቀን ይቀራችኋል ፕሮፊታብል ዴይ 3 ለማድረግ 25 እና ከዛ በላይ መስራት ይጠበቅባችኋል ማለት ነው። ሶ ማክሲማም ዴይ ሉዝ ይሄኛው 5% ይፈቀድላችኋል። 5% ማለት $5250 ማለት ነው። ሶ ትናንትና ባሳየኋችሁ ሪስክ ማኔጅመንት ደግሞ የአካውንታችን 0.5% ማለት ነው በኖርማል ባላንሳችን ስንመጣ። ስለዚህ 5% ዴይ ይፈቀድላችኋል። ማክሲማም ደግሞ 10% ይፈቀድላችኋል። ትናንትና አሳይቻችኋለሁ። ይሄኛው ላይ 10% ማለት $500 ማክሲማም ሉዝ ካደረጋችሁ አካውንቱ ብሎው ያደርጋል ማለት ነው። ፕሮፊት ታርጌታችሁ 8% ነው። ያ ማለትም $400 መስራት ይጠበቅባችኋል አካውንቱን የመጀመሪያ ስቴፕ ፓስ ለማድረግ ማለት ነው። ሁለተኛ ስቴፕ ላይ ስንመጣ ታዲያ ምንድነው ልዩነቱ? ያው ቀንም እንደምታውቁት ሊሚትድ ነው። ሚኒመም ፕሮፊታብል ዴይስ ማሆንም ስቲል 3 ነው። ምንም የተቀየረ ነገር የለም። ዴይሊ ድሮዳውንም 5 ነው። ምንም የተቀየረ ነገር የለም። ማክሲማም ድሮዳውንም 10% ነው። ምንም የተቀየረ ነገር የለም። ፕሮፊት ታርጌት ላይ ግን የተቀየረ ነገር አለ። እዚህ ጋር 5% ብቻ መስራት ነው የሚጠበቅብን። ያ ማለትም የመጀመሪያ ፌዝ ካለፈን በኋላ ሁለተኛ ፌዝ ላይ ስንገባ ሁለተኛ ፌዝ ላይ ያንን አካውንት ፌዝ 2 ለማለፍ $400 አይደለም የምንሰራው $250 ብቻ ሰርተን ፓስ እናደርጋለን ማለት ነው። ሶ የዚህ አካውንት ኮስት $39 ነው። ከዛ የመጀመሪያ ፌዝ ካለፋችሁ በኋላ የመጀመሪያ ስቴፕ ካለፋችሁ በኋላ ሁለት ኦፕሽኖች አላችሁ። አንደኛ ክሬዲት ማግኘት ነው። ያ ማለትም ነክስት ታይም የአካውንት ፌል ብታደርጉ እንደገና የምትገዙበትን ክሬዲት ወደ አካውንታችሁ ቶፕ አፕ ያደርጉላችኋል። አይ እሱ አንፈልግም ሪፈንድ ነው የምንፈልገው ካላችሁ ደግሞ ሪፈንድ ታስደርጋላችሁ። የገዛችሁበት $39 ልክ ፌስ 2 ካለፋችሁ በኋላ ወደ 5000 አካውንት ባላንሳችሁ አድ ይደረጋል ማለት ነው። ይሄኛው ነው ያለው። ሶስተኛ ፌዝ ላይ ስትመጡ ያው ሩሎች 5% 10% እነዚህ ተመሳሳይ ናቸው። ሌላ የተለያየ ነገር የለም። 80% ፕሮፊት ስክራፕ ይኖራችኋል። ሶ አሁን ይህንን አካውንት ላይ የተለያዩ ስፔሲፊክ ሩሎች አሉ። ለምሳሌ አንድ አካውንት ገዝታችሁ ለ30 ቀናት ምንም አይነት የትሬዲንግ አክቲቪቲ ባትወስዱ 30 ቀናት ምንም አይነት ባይ ወይም ሴል አክቲቪቲ ባትወስዱ ይህ አካውንት ይዘጋል ማለት ነው። ይዘጋባችኋል። ሌቨሬጅ 1 to 100 ያለባችሁ 3 ፕሮፊታብል ዴይ የሚለው አሁን ያስረዳዋችሁ ነው። ሚኒመም 0.5% የሰራችሁባቸው 2 ቀናት መኖር መቻል አለባቸው ፓስ ለማድረግ። ሶ ለምሳሌ ዛሬ ገዝታችሁ እኮ $400 ሰርታችሁ ማድረግ ትችላላችሁ። ማንም አይከልክላችሁም። ግን $400 ዛሬ ሰራችሁ ማለት አለፋችሁ ማለት አይደለም። ዴይ 1 ፕሮፊታብል 1 ዴይ ፕሮፊታብል አላችሁ። ነገር ግን ገና 2 ቀናቶች ፕሮፊታብል የምትሆኑ $25 እና ከዛ በላይ የምትሰሩባቸው ቀናቶች ያስፈልጋችኋል ማለት ነው።
ሶ ዴይሊ ሉዝ ሌቨል አሁን በስራዎቹ መሰረት 5% ነው። ያ ማለት ለምሳሌ $5000 ካላችሁ በቀን እስከ $250 እነሱ ሪስክ እንድታደርጉ ይፈቅዱላችኋል። ያ ማለት ግን የአካውንታችሁ 50% ነው። በእንጂ ሶ አያስፈልጋችሁም። ትናንትና ባሳየናችሁ ሪስክ ማኔጅመንት ትቀጥላላችሁ ማለት ነው። ሶ ስቴፕ 1 ስትጨርሱ እዚህ ጋር ነው ሪሲቭ ሃብ ክሬዲት ወይ ደግሞ ፊቸር ኢንተርናል ፐርቼዝ የሚያገለግል ሃብ ክሬዲት መቀበል ትችላላችሁ እያለ ነው። ሶ ስቴፕ 2 ከጨረሳችሁ በኋላ ደግሞ ዊዝድሮዋብል የሆነ ሪፈንድ ወደ አካውንታችሁ ቶፕ አፕ ያደርጋል ማለት ነው። እዚህ ጋር ሌሎች ደግሞ ሆልዲንግ ትሬድስ ኦቨርናይት ኤንድ ኦቨር ዊከንድ አለው። ያመተም ኦፕን ፖዚሽኖችን ሆልድ ማድረግ ትችላላችሁ ኦቨር ዊከንድ። አንዳንድ ብሮከሮች ፕሮፈርሞች ላይ ይህ አይፈቀድም። ሌላኛው ደግሞ ሆልዲንግ ኢንዲሲስ ኦቨር ዘ ዊከንድ አሎድ በት ክሊር ሃይ ስዋፕ ወይ ደግሞ ስዋፕ ፊ እንደ ጎልድ ምናምን ያሉትን ማሳደር ወደ ሳምንት ሙሉ ሆልድ ማድረግ ትችላላችሁ። ነገር ግን ስዋፕ ፊ ያለው ማለት ነው። ስዋፕ ማለት ኮሚሽን ማለት So holding open traders over news is allowed. Executing order 2 minutes before and until 2 minutes after impact news is not allowed. ይህ ምን ማለት አብዛኛው ሰዎች የምትሸውዱት እዚህ ጋር ነው። ዜና ሃይ ኢምፓክት ኒውስ በሚኖርበት ታይም ኦፕን ፖዚሽን ካላችሁ ሆልድ ማድረግ ትችላላችሁ። ያ ማለት ለምሳሌ 9 ሰዓት ዜና የሚወጣ ከሆነ ከ9 ሰዓት ከ58 ደቂቃ በፊት የከፈታችሁት ፖዚሽን ካለ ያ ማለት 2 ሚኒት ቢፎር እና አፍተር ይሄ ማለት ነው። ለምሳሌ ዜናው 9 ሰዓት ከ58 ለምሳሌ 9 ሰዓት የሚወጣ ከሆነ 8 ሰዓት ከ58 በፊት 8 ሰዓት ከ55 ላይ ወይ ደግሞ በፊት ብቻ ዜና ከመውጣቱ ከ2 ደቂቃ በፊት የገባችሁት ፖዚሽን ካለ ሆልድ ማድረግ ትችላላችሁ። ነገር ግን ዜና ለመውጣት 2 ደቂቃ ሲቀረው ግን ፖዚሽን መክፈት አይፈቀድም ማለት ነው። ፕላስ ደግሞ ዜና ከወጣ በኋላ 2 ደቂቃ ገና መጠበቅ ይኖርባችኋል ሌላ ፖዚሽን ለመክፈት። ለምሳሌ 9 ሰዓት ላይ ቆጣ 9 ሰዓት ከ2 ደቂቃ አልቆ 9 ሰዓት ከ3 ደቂቃ ከሆነ በኋላ ነው መግባት የምትችሉት ማለት ነው። ሶ አሴቶች ፎሬክስ፣ ሜታል፣ ኢንዲሲስ፣ ኦይል እና ክሪፕቶ አለ ትሬድ ማድረግ ትችላላችሁ። ፕላትፎርም MT5 አለላችሁ። ፕሮፊት ስፕሊት 80% ነው መጀመሪያ ላይ ግን ነከስት በጣም ሎንግ ተርም ኮንስተንትሊ ከሄዳችሁ ግን እስከ 100% መንዝሊ ፔመንት ልታገኙ ትችላላችሁ ማለት ነው። ሶ አንድ ትሬደር ደግሞ ሌላኛው ደግሞ አብዛኞቹ የምትሸወዱት በተለይ እነዚህ እስካም የሚያደርጉ ልጆች ፈንድድ አካውንት እንሸጣለን ምናምን እያሉ ፈንድድ እስካም የሚያደርጉ ልጆች የሚሸውዳችሁ አብዛኛው ነገር ምንድነው? ለአንድ ሰው አንድ አካውንት ብቻ ነው መግዛት የምትችሉት። ለምሳሌ አሁን ላይ ሮቤል 5K አካውንት ቢገዛና ፓስ ቢያደርግ ሰከንድ 5K አካውንት መያዝ አይችልም። ነገስ 10K ወይ 20K ነው መጨመር የሚችለው ማለት ነው። አንዳንዶቹ 5K አካውንት ለምሳሌ አይ ቲንክ ናት ሃንተር ምናምን ከዚህ ኤፍኤክስ ስናይፐር የሚባል አካውንት የነበረው ከ23000 በላይ ሰብስክራይበር ያለው ልጅ አለ። ተረጋጋኝ በጣም በዚህ የታወቀ ያዳማ ልጅ ማለት ሶ እሱ 5K አካውንት 10 አለኝ 2 ቀረ 3 ቀረ ምናምን ያ ልጆቹን ስካም ሲያደርግ በተረጋጋሚ ነበር። ነገር ግን አብዛኛው ሰው የሚሸወደው ምንድነው? አንድ ሰው አንድ አካውንት ብቻ ነው አዝ ሞመንት መያዝ የሚችለው። ለምሳሌ 5K አካውንት ገዝቼ አሁን አንድ ቢኖረኝ ሌላ 5K መግዛት አልችልም ማለት ነው። መግዛት የሚችለው ወይ 10000 ነው ወይ 20000 ፈንድ አካውንት ነው። ስለዚህ አንድ ትሬደር የሚፈቀድለት አንድ አካውንት ነው ማለት ነው። ነገር ግን 5000 አካውንት ገዝታችሁ ብሎው ቢያደርግ እንደገና መግዛት ትችላላችሁ ማለት ነው። ሌላኛው እስከ $500,000 ፈንድ አካውንት ድረስ ስኬል አፕ ማድረግ ትችላላችሁ ማለት ነው። ትሬደርስ ካን ሪኩዌስት at any point regardless of the 10% growth ያ ማለት 10% growth ካሳያችሁ ፈንድ አካውንት ከሆናችሁ በኋላ ፈንድ አካውንት ለምሳሌ ዛሬ ቶታሊ ፈንድ አካውንት ሆናችሁ ሁለቱንም ፌዝ አልፋችሁ በዚህ ሳምንት በዚህ 2 ቀን ለምሳሌ 10% ሰራችሁ ያ ማለት 5K አካውንት የነበራችሁ $5500 አስገባችሁት። አዚስ ሞመንት ፔአውት መጠየቅ ትችላላችሁ 2 ሳምንት መጠበቅ ሳይኖርባችሁ ማለት ነው። ነገር ግን ያንን ማታረጉ ከሳትል ውስጥ ከረመው ፈርስት ፔአውት በ14 ቀን ነው። ሌላ ጊዜም በየ2 ሳምንት ነው ፔአውት መጠየቅ የምትችሉት ማለት ነው። ሶ የ14 ቀን የፔአውት ሳይክል ደግሞ ሁሌም አካውንታችሁ ስኬል የሚያደርገው ደግሞ ሳይክሉ ሪሴት ይደረጋል ማለት ነው። ሌላኛው ደግሞ እዚህ ጋር ማወቅ ያለባችሁ ይህ 5K አካውንት ላይ ሚኒማም ዊዝድሮዋል $150 ነው። ያመቱም አካውንቱን ፓስ ካረጋችሁ በኋላ የመጀመሪያ ፔአውት መጠየቅ የሚችሉት ሚኒማም ፔአውቱ $150 ነው ማለት ነው። እነዚህ ነገሮች ናቸው ያሉት። ሌላ የኛ ፕሮፎርም ሌላ ብዙ ሂድን ሩሎች የሉትም። እንድትል ያሉትን ሩሎችን ማጥናት የምትፈልጉ ከሆነ ግን እዚህኛው ላይ አባውት ሚል ሴክሽን ላይ ትመጡና እዚህ ጋር ፍሪኩዌንትሊ አስክድ ኩዌስችንስ ሚል አለ። ይህንን ትነካላችሁ ማለት ነው። ይህንን ስትነቁ እዚህ ጋር የፈለጋችሁትን ሰርች አድርጋችሁ ማግኘት ትችላላችሁ ማወቅ ስለምትፈልጉት ነገር። ካልሆነ ደግሞ እዚህ ጋር እንዲቴል ሁሉም ነገሮች አሉ። የተከለከሉ አክቲቪቲዎች፣ ስለ ፔአውት፣ ስለ
ኒውሶች የተለያዩ አብዛኛው ሰው የሚጠይቃቸውን ጥያቄዎች እዚህ ጋር ሙሉ በሙሉ ታገኛላችሁ። ለምሳሌ የተከለከሉ አክቲቪቲ የሚለው ላይ ስትነኩ የተለያዩ ነገሮች አሉ። እንደምሳሌ ሃይ ፍሪኩዌንሲ ትሬዲንግ ኤችኤፍኤም ማለት ነው። ኢኤ መጠቀም እንደማይቻል የተለያዩ ነገሮችን እዚህ ጋር እንዲቴል ገብታችሁ ለማየት ተፈልጉ ደግሞ እዚህ ጋር ገብታችሁ እንዲቴል እዩ ማለት ነው። ይሄኛው ነው የፈንድ ላይ አጠር ያለች የነበረችን እችን ትመስላለች ማለት ነው።